ዛሬው ዕለት እየጎበኘን ያለነው በመንግስትና የግል አጋርነት እየተገነቡ ያሉትን መኖሪያ ቤቶች ነው። በጥሩ ሁኔታ ላይ ግንባታቸው ይገኛል። የሴልስ ኦፊሱ ማሳያዎቹ እነኚህ ቤቶች ምን እንደሚመስሉ ሰዎች ሲመጡ እዚህ ጋር ቤታቸውን መምረጥ እንዲችሉ ስቱዲዮ ነው የሚፈልጉት፣ ባለ አንድ መኝታ፣ ባለ ሁለት፣ ባለ ሶስት የሚለውን ከነካሬ ሜትሩ ከነዋጋው አውቀውት ከወዲሁ እየቆጠቡ እንዲዘጋጁ ለማድረግ ጥሩ ዝግጅት ነው እየተደረገ ያለው። ሁለተኛው ሳይት ደግሞ ለገሃር ላይ ጊፍት ሪል ስቴት ጋራ በግልና በመንግስት አጋርነት እየገነባን ያለነው ነው። እሱም በጥሩ ሁኔታ ተጀምሯል። ትልልቅ የግብይት ስፍራዎችን፣ ሆቴሎችን፣ ትልልቅ አዳዲስ የንግድና መሰል ተቋማትን፣ ኢንዱስትሪዎችን በመገንባት ስራ ዕድልን በመፍጠር የግሉ ዘርፍ ወሳኝ ዘርፍ ነው። ለዚህ ነው የምንደግፈው። የግሉ ዘርፍ ብቻውን የማይችልባቸው ጉዳዮች ተለይተዋል። እነሱን ደግሞ በአጋርነት መንግስት አብሮ ሲሰራ የግሉን ዘርፍ ክፍተት ይሞላል ማለት ነው። ለምሳሌ መሬት እንደዚህ አይነት ወደ 500 የሚደርስ ሄክታር አዲስ አበባ ውስጥ ለግሉ ዘርፍ ማግኘት በጣም ከባድ ነው። መንግስት በባለቤትነት ይሄ መሬት እንደከዚህ ቀደሙ እንዳይሸጥ ያላግባብ ለሌላ ተግባር እንዳይውል መንግስት በባለቤትነት ይዞት ነው እያሰራበት ያለው። ልክ ቤቶቹ ለተፈለገው ዓላማ ተገንብተው ለተፈለገው ዓላማ ሲውሉ የባለቤትነት ማረጋገጫ እየተሰጠ በግለሰቦቹ በባለቤቶቹ እየተሰጠ የመኖሪያ ቤት ችግር ይቀርፋል። አጋርነቱ በጣም አስፈላጊ ነው። በመንግስት ብቻም ሀገር አትለማ። መንግስት ብቻውን እንደዚህ አይነት ትልልቅ ፕሮጀክቶችን ሊያሳካ አይችልም። የግሉ ዘርፍም የምናየው የተለያዩ እጥረቶችና ተግዳሮቶች አንፃር ብቻውን ሊያሳካ አይችልምና በአጋርነት መስራታችን ሁለታችንም ስኬታማ ያደርገናል። በመጨረሻ ውጤቱ ደግሞ ማህበረሰባችን ይጠቀማል፣ ሀገራችን ይለወጣል። በአመታት የተገኘ ታማኝነትና ስኬት ጊፍት ሪል ስቴት ማህበረሰብን እንገነባለን።